በኢትዮጵያ ውስጥ ኢትዮጵያዊ ትርክትን ዘልጎ እንዲወጣ አድርገው ያመጡ መሪ ናቸው ብዬ አስባለሁ። ለምሳሌ አንዳንዶቹ እንደው ወደ ኋላ ካልመለስኩ አቀራረባቸው ነው እየሸወዳቸው የሚመጣው። ለምሳሌ እኔ ስትራቴጂክ ሮድማፕ ሰርቼ ሰጥቼዋለሁ ምናምን የሚል ያው አንዳንዱ ጽሁፍ ስለሚወድ ጽፎ የሰጠውን ነገር በሙሉ ጠቅላይ ሚኒስትሩ እንዲተገበርለት የሚፈልግ ሰው አለ። አንዳንዱ ደግሞ አንድ ቀን ደውሎ ሲያናግረው የነገረውን ነገር ሁሉ እንደ ምክር እየቆጠረ እሱን ለምን አይተገብርም ብሎ የሚያስብ ሰው አለ። መስማማት አይደለም። እና ደግሞ ጠቅላይ ሚኒስትር እኮ የአማካሪዎች ተላላኪ አይደለም። ጠቅላይ ሚኒስትር የሚሆነው የጠቅላይ የሆነውን ውሳኔ የሚወስን ሰው ማለት ነው እንጂ ጥሩ ኤክስፐርት፣ ጥሩ ደሞዝ የሚከፈላቸው ኤክስፐርቶች፣ በሚሊዮን ብር የሚከፈላቸው ኤክስፐርቶች ምክር ብለው ያመጡትን ጠቅላይ ሚኒስትሩ ካልወደደ አለመስማት መብታል። ስለዚህ ይህንን አቻችሎ አድርጎ ውሳኔ የሚሰጥ ነው ብዬ አምናለሁ።